የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል። የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት ፈተና ማዕከል ደርሳ ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ተማሪ የለችም? የፈጠራ ወሬና ጥላሸት መቀባት ይቁም። የትምህርት ቢሮ ኃላፊ የአክሱም ከተማ ሴት ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳው ውዝግብ ወራትን አስቆጥሯል። ዛሬ በአገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ሲጀመር የአክሱም ሴት ሙስሊም ተማሪዎች ጉዳይ ተነስቷል። የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ የትስስር ገጾች አሰራጭተዋል። ሂጃብ ከመልበስ ጋር ተያይዞ አንዲት ሙስሊም ተማሪ ከፈተና ማዕከል የተባረረች የለችም በማለት ለተሰራጩት ጽሑፎችና አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ኪሮስ ጉለሽ ዶክተር ፈተና ለመውሰድ የተመዘገቡት 24 ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋል ብለዋል። ሴት ሙስሊም ተማሪዎቹ የመፈተን ፍላጎት ካላቸው ሐሙስ 26 ሰኔ 2017 ዓመተ ምህረት በሚጀመረው ሁለተኛ ዙር ፈተና መፈተን ይችላሉ። ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከልከል ሆን ተብሎ የሚፈጠረው የማጠልሸት ተግባርና ውሸት ለሕዝብና አገር አይጠቅምም በማለት አክለዋል። ዛሬ በተጀመረው የ12ኛ ክፍል አገር አቀፍ ፈተና 36000 ተማሪዎች ፈተናውን መውሰድ ጀምረዋል።